ግንቦት አንድ ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። ዓለም ሳይፈጠር በሥላሴ ልቦና የነበረች መላእክትና ሰው ባንድ የሚዘምሩበትን መንገድ ያዘች የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር ድንግል ማርያም በሊባኖስ ተራራ ተወለደች። ቴክታና በጥቃ የሚባሉ ሁለት ሰዎች በኢየሩሳሌም ይኖሩ ነበር። እጅግ ትሁት ደጋግ ቸር ባልና ሚስት ነበሩ። ሀብታቸው የሞላ ንብረታቸው የተረፈ ነበር። ነገር ግን ያብራካቸው ክፋይ የማህፀናቸው ፍሬ አልነበራቸውም። ከብዙ ልቅሶና ጸሎት በኋላ እግዚአብሔር በራእይ ምስጢሩን ገለጸላቸው። ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አዩ። የሕልማቸውን ፍቺ ከበዳቸው። በሀገሩ ወደ ታወቀ መፈክረ ሕልም ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ በስድስተኛው የዘር ሐረጋችሁ ጨረቃን ትወልዳላችሁ። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ናት። የፀሐይ ነገር ግን አልተገለጸልኝም አላቸው። የፀሐይ ነገር ሳይገባቸው ጊዜ ይፍታው ብለው ሄዱ። እግዚአብሔር ልመናቸውን ሰምቶ ሄሜን የምትባል ሴት ልጅ ወለዱ። ሄሜን ዴርዴንን፣ ዴርዴን ቶናን፣ ቶና ሲካራን፣ ሲካራ ሄርሜላን፣ ሄርሜላ ሐናን ወለደች። ቅድስታና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንዳያቶቿ ሆናለች። እግዚአብሔር ልጅ እንዲሰጣቸው ዘወትር በለቅሶ ይለምኑታል። ያቄምና ሐና ሐና ለ30 ዓመታት በትዳር አብረን ኖርን። መካንነትሽን ካወቅሽበት ጊዜ ጀምሮ እንዳለቀሽ ነው። እባክሽ ማልቀስሽን እስኪ ተዩ። የሔዋን ዘር ሁሉ የማህፀኗን ፍሬ ለማይስተታደል እኔ ግን ይህ የእግዚአብሔር ፈቃድ ነው። እኛም መጸለያችንንና መስዋዕት ማቅረባችንን በፍጹም አንተው። ያብራካችሁ ክፋይ የሆኑ ልጆች ስለሌሏችሁ ምንም አይነት መስዋዕት አልቀበል። ይሄ ደግሞ የሙሴ ሕግ ነው። አንተም ቢሆን ሕጉን ታውቀው የለ እንዴ? ልጆች ስለሌሉን ሊቀ ካህናቱ መስዋዕታችንን እንደማይቀበል አውቄው ነበር። ለእግዚአብሔር ቃል የገባሁትን እፈጽም ዘንድ ወደ ገዳም እወርዳለሁ። በዚያም ስጸልይና ስጾም ለ40 ቀንና ሌሊት እቆያለሁ። እግዚአብሔር ከዚህ ሁሉ መከራ ያወጣኛል። የ5500 ዘመን ፍጻሜ ሲቃረብ የአዳምም የተስፋው መፈጸሚያ ቀናት ደረሰ። እግዚአብሔር ከሰማይ ሆኖ ተመለከተ። ዓለም ሳይፈጠር በሥላሴ ልቦና የነበረች መላእክትና ሰው ባንድ የሚዘምሩበትን መንገድ ያዘች የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር
አባቷ ዳዊት ትንቢት እንደተናገረላት ይህቺ የዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ እንዳለ እመቤታችን ቅድስት ድንግል ማርያም ለአምላክ ድንቅ ሥራ ተዘጋጀች። ሐና እግዚአብሔር ጸሎትሽን ሰምቷል። የማኅፀኗ ፍሬ በምድር ሁሉ የገነነ የተባረከችና ንጽሕት የሆነች ልጅ ትወልጃለሽ። ከእርሷም የሚወለደው ሰላም፣ ምሕረትና ቅድስና ገንዘቡ ናቸው። እደግመዋለሁ፣ የቅዱሳን ጸሎት አይጠቅመኝም በማለት እንኳን ብርቱ ኃጢአተኛ ነህ። ደፍሬ ነው የምናገረው። በቅቻለሁ በማለት አለመብቃትን የተመሰከረው እንዴ! ጳውሎስ እንኳን የምእመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ ከመንፈስ ቅዱስ ስላልሆንክ ነው። ስሜታዊ ሆኜ አይደለም። የእግዚአብሔር ቃል አለኝ። እንዲህ ይላል የእግዚአብሔር ቃል ለፊልጵስዩስ ቅዱስ ጳውሎስ ጽፍላቸው፣ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁ ይላል። ጸሎታችሁ እንኳን ለመዳኔ ይጠቅመኛል ይላል። ማናንተ ማይጠቅምህ? የተክለ ሃይማኖት ጸሎት ማይጠቅምህ ማናንተ? አንተ የተክለ ሃይማኖት ጸሎት ማይጠቅምህ ከሆነ አንተ ክርስቶሳዊ አይደለህ። የምእመናን ጸሎት ይጠቅመኛል እንዴ! አስፈልገኝም ማለት እንኳን እንዴት ያሳፍራል! እንዴት ያሳፍራል! ከዚህ የበለጠ ውርደት አለ? እንኳን እኛ ደካሞች ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። እደግመዋለሁ፣ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። የፋርስ አለቃ ሰይጣንን ነው የፋርስ አለቃ የሚለው። ለዳንኤል በሮ ሲሄድ ቅዱስ ገብርኤል ተቋቋመኝ ይላል። ሰራዊቱን ሰብስቦ ቅዱስ ገብርኤል ጋር ትንቅንቅ ጀመረ። ከዛስ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አስፈልገኝ የምትል? አንዳንዶችን ሰምተናቸው ነበር ልባችን